ራስህን እግዚአብሔር ሆይ እንድታሳየን እንለምናለን። በእውነት የመንፈሳዊነት ሚዛኑ ካንተ ጋር በሚኖረን ህብረት እንደሆነ ቃል ስለምነግረን ማን እንደሆንክ አውቀን በፍርሃትና በአክብሮት ለሥራህ ታምነን እንድንኖር ጌታ መንፈስ ቅዱስ ሆይ ራስህን በእነዚህ ግዛቶች እንድታሳየን እንለምናለን። መንፈሳዊ ሰው የሚመረምር የሚረዳ መንፈሳዊ ዓለም የሚገባው እንጂ ነገር የጠፋበት የተሰወረበት በድንግዝግዝታ የሚሄድ ስላይደለ ጌታ መንፈስ ቅዱስ ሆይ መንፈሳዊ ሰው እንድንሆን እንድንመረምር በእነዚህ ጊዜያቶች ውስጥ ወደ ራስህ እንድታቀርበን ጸለይ። ክፉ ሁሉ በስም ይከልከል። በጌታ በኢየሱስ ስም ምድሪቱ ከእውቀትህ እንድትርቅ ከጸጋና ከኃይል እንድትርቅ ምድሪቱ ላይ የወጣ የተኛው የጨለማ ሥራ ሁሉ በስም እየተከለከለ ይሁን። አምላካችን ሆይ ጊዜውን ሁሉ ባርክልን፣ እርዳን። በክርስቶስ ኢየሱስ ስም ጸለይ፣ አሜን። እሺ እንግዲህ በእነዚህ ጊዜያቶች ውስጥ ስለ መንፈስ ቅዱስ ማንነትና ስራው የምንማረው ትምህርት ይሆናልና በተለይ በዚህ በትምህርተ መንፈስ ቅዱስ ላይ በደንብ ትልልቅ ሪሰርቾችን የሰሩ የቤተ ክርስቲያን አባቶች፣ የነገረ መለኮት ምሁራን ስለ መንፈስ ቅዱስ አንድ አማኝ ማወቅ ያለበት 3 መሰረታዊ ግዴታዎች አሉ ብለው ያስቀምጣሉ። የግድ ውድ ስለ መንፈስ ቅዱስ ማንነት፣ ስለ ስራው ለመማር ልባችንን መክፈት ያለብን አስገዳጅ ነገሮች አሉ ይላሉ። አንደኛው መጽሐፍ ቅዱስ ራሱ ነው። መጽሐፍ ቅዱስ በመንፈስ ቅዱስ ምሪት የተጻፈ መጽሐፍ ነው አይደለም? ቅዱስ ቃሉ ሲናገር ጴጥሮስ ትንቢት ከተውኑ በሰው ፈቃድና ፍላጎት አልመጣም፣ ቅዱሳን ሰዎች በመንፈስ ቅዱስ ተልከው ተመርተው ተናገሩ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ ነው መጽሐፍ ቅዱስን የሰጠን ማለት ነው። ትልቁ የሰጠን ስጦታ እሱ ነው። በሁለተኛ ደረጃ መንፈስ ቅዱስ ጋር ያለን ህብረት ህይወታችንን ካልተቃኘ ኢየሱስን ልንረዳው አንችል። ምክንያቱም ከኢየሱስ ኢንካሪኔሽን ተነስተን ወደ ሰማይ ማድረጉን አጠቃላይ የደህንነት ስራውን ማንነቱን መጽሐፍ ቅዱስ ተርኮልናል። ያን እንድንረዳ ካስፈለገ የግድ ውድ ለማን ልባችን ክፍት ሊሆን ይገባል? ለመንፈስ ቅዱስ ልባችን ሊከፈት ስለሱ ልንማር ግዴታ ነው። ሶስተኛው ምክንያት ሲዝኑ ነው። ወቅቱ የመንፈስ ቅዱስ ወቅት ነው። ለምሳሌ በፍጥረት ሰዓት ፍጥረትን በመፍጠር ሂደቱ ሶስቱም የሥላሴ አካላት ተሳትፈዋል፣ ፈጥረዋል። ግን ይበልጥ በፍጥረት ሥራ ውስጥ አብን እናያለን። በደህንነት ሥራ ውስጥ ደግሞ ወልድን እናያለን። ወልድ የደህንነትን ሥራ ሰርቶ ከሄደ በኋላ ደግሞ መንፈስ ቅዱስ መጥቶ ቤተ ክርስቲያንን ከወለደበት ጊዜ አንስቶ ክርስቶስ ዳግም እስኪመጣ ድረስ ያለው ጊዜ የማ ጊዜ ነው? የመንፈስ ቅዱስ ጊዜ ነው። ሲዝኑ የሱ ነው። ስለዚህ አላጠናም አልረዳም ማለት አንችል። እነዚህ 3 መሰረታዊ ነገሮች የግድ ውድ ስለሱ እንድንማር ልባችንን እንድናነሳ ይገፋፉናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ብዙ ጊዜ አሁን ይህን ሰሞኑን ሚዲያውን የሞላው በአብዛኛው ክርክሮች በስራው ላይ ነው። መንፈስ ቅዱስ ምን ይሰራል? ልሳን ያናግራል ወይስ አያናግርም? እንዲና እንደዛ አይነት ጸጋ ይሰጣል ወይስ አይሰጥም? የሚል ሚዲያውን የሞላ ክርክር አለ። እኛ እዛ ክርክር ውስጥ አንገባ። የትምህርቱም ዋና ኦብጀክቲቭም አይደለም። የኛ ትልቁ ዓላማ የሰው ክርክር ሳይሆን ስለሱ ማንነትና ስለ ስራው ቅዱስ ቃሉ የሚሰጠውን ምስክር ማዳመጥ ነው። ክብር ለጌታ ይሁን። ስለሱ ማንነትም ሆነ ስለሱ ስራ
ከቃሉ በላይ የምናገረን አካል አለ ወይ? የለም። ይሄ ከሆነ የመጀመሪያ ትምህርታችን የምንጀምረው ዴዚግኔሽንስ ይሆናል ማለት ነው። ወይንም ስለ ማንነቱ መጽሐፍ ቅዱስ ምን አለ ነው። በተለይ ደግሞ ከብሉይ ኪዳን እንጀምራለን። ዴዚግኔሽንስ ኦፍ ዘ ሆሊ ስፒሪት፣ ስለ መንፈስ ቅዱስ ማንነት መጽሐፍ ቅዱስ በተለይም ደግሞ የቀደመው ኪዳን ምንድን ነው ያለው? ስለሱ ምን ብሎት ነው የገለጠው? አንደኛውን ምስክርነት የምናገኘው የእግዚአብሔር ቃል ስለሱ እንደዚህ ይለናል። በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ስለ ማንነቱ እንደዚህ ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ እግዚአብሔር ምን አድርጎኛል? አቤት አይሰማም ድምፃችሁ። ቀብቶኛል ይላል። አንደኛው ዴዚግኔሽን ወይም መገለጫ ስለ መንፈስ ቅዱስ ማንነት ብሉይ ኪዳን የሚነግረን የጌታ የእግዚአብሔር መንፈስ የሚል ስያሜ መስጠት ነው። ሁለተኛው መገለጫ ወይም ዴዚግኔሽን የምናየው በመዝሙር 51 ቁጥር 11 ላይ እና በኢሳይያስ 63:10 ላይ ቅዱስ መንፈስ ይለዋል። ዳዊት ምንድን ነው የሚለው? ቅዱስን መንፈስን ከኔ ላይ ምን አታርግብኝ፣ አትውሰድብኝ ይላል። አትውሰድብኝ። ኢሳይያስ 63 ደግሞ ቅዱሱ መንፈስ ራሱ ተዋጋቸው ይላል። እስራኤል በልበ ድንዳኔ ከእግዚአብሔር ጋር ሲሄዱ ያ ቅዱስ መንፈስ ከርኩሰት ጋር ስለማይሄድ ራሱ ያ ቅዱስ መንፈስ ተዋጋቸው ይላል። ስለዚህ ሁለተኛው መገለጫ ሆኖ በተለይም በቀደመው ኪዳን ስለሱ ማንነት የምናገኘው ቅዱስ መንፈስ በሚል ስያሜ ነው። አንደኛው የጌታ የእግዚአብሔር መንፈስ የሚል ነው። ሁለተኛ ቅዱስ መንፈስ የሚል ቃል እናገኛለን። ሶስተኛ the spirit of God የእግዚአብሔር መንፈስ። በተለይ በኢዮብ መጽሐፍ ምዕራፍ 33 ላይ ይህንን ሐሳብ እንዲህ ተጽፎ እናገኘዋለን። ኢዮብ 33 ቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ኢዮብ በዚህ ቦታ ላይ ስለ መንፈስ ቅዱስ በአሪነት ነው የሚያወራው። በኋላ ጊዜ እናያለን። ግን አንዱ በስም ደረጃ እዚህ ጋር ሲጠቀስ የምናየው the spirit of God የእግዚአብሔር መንፈስ የሚል ነው። ይህም በዘፍጥረት ምዕራፍ 1 ቁጥር 2 ላይ እናገኛለን። የእግዚአብሔር መንፈስ በውሃ ላይ ምን ሆኖ ነበር ይላል? ሰፎ ነበር ይላል። በተመሳሳይ ሁኔታ ኢሳይያስ 11 ቁጥር 2 ላይ ይህንኑ ቃል እናገኛለን። the spirit of God የሚለውን የእግዚአብሔር መንፈስ የሚለውን እናገኛለን ማለት ነው። በአራተኛ ደረጃ የምናገኘው my spirit መንፈሴ የሚለውን ቃል ነው። ይሄ በተለይ በዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር ከኃጢአት ጋር ተያይዞ የሰው ልጅ ላይ አዘኔታውን ሲገልጽና የሰውን ዕድሜ 120 እንዲሆን ሲወስን እግዚአብሔር የተናገረው ነገር ነው። 6:3 ላይ እንደዚህ ይላል፣ እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ይሆናሉ ይላል። በዚህ ቦታ ላይ ብቻ ሳይሆን በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ በዘመን ፍጻሜ መንፈሴን በሥጋ ለባሽ ሁሉ ላይ ምን አደርጋለሁ? ምን አደርጋለሁ? አፈሳለሁ ይላል። ስለዚህ ስፔሲፊክሊ እግዚአብሔር እዚህ ጋር መንፈሴን ስል እናገኘዋለን። መንፈስ ቅዱስን ማለት ነው። ይሄ አራተኛው ነው። በአምስተኛ ደረጃ ደግሞ የሕያው አምላክ እስትንፋስ ተብሎ ተጽፎ እናገኛለን። ይህንን በኢዮብ መጽሐፍ ላይ ቅድምም ባነበብኩላችሁ ክፍሎች ላይ ማየት እንችላለን ማለት ነው። በኢዮብ የእግዚአብሔር መንፈስ ፈጠረኝ፣ የሕያው አምላክ እስትንፋስ ሕይወትን ምን አደረገኝ? ሰጠኝ ብሎ እናገኛለን። ይህንን ኢዮብ 32 ቁጥር 8 ላይ ኢዮብ 33 ቁጥር 4 ላይም የምናገኘው ነው ማለት ነው።
ሌላኛው በስድስተኛ ደረጃ ደግሞ የምናገኘው ዩር ስፒሪት መንፈስህ የሚል ነው። በተለይ በመዝሙር 104 ቁጥር 30 ላይ መንፈስህን ትልካለህ ምን ይሆናሉ? ይፈጠራሉ ይላል። እና እነዚህ ስድስት ቤዚክሊ ስለ መንፈስ ቅዱስ ማንነት የቀደመው ኪዳን ያስቀመጠልን ነው ማለት ነው። ባይዘዌ የፈለገ ሪሰርች ብትሰሩ ከነዚህ ጥቅሶች ውጪ ዴዚግኔሽን ላይ ማግኘት አትችሉ። በተለይ በቀደመው ኪዳን ውስጥ ማለት ነው። ሞክሩ። ግን ይሄ በተለይ እኔም በትምህርት ቤት በነበርኩበት ጊዜ ረጅም ሰዓት ወስጄ ካጠናዋቸው ነገሮች ውስጥ ስለሆነ ነው ኮንፊደንትሊ የምናገራቸው ማለት ነው። ስለዚህ እነዚህ ስድስት መገለጫዎች አሉት ማለት ነው። አንደኛ የጌታ የእግዚአብሔር መንፈስ፣ ቅዱስ መንፈስ፣ የእግዚአብሔር መንፈስ፣ መንፈሴ፣ የሕያው አምላክ እስትንፋስና መንፈስ የሚል ስድስት መገለጫዎችን እናገኛለን ማለት ነው። በሁለተኛ ደረጃ በዚህ ምሽት የምናየው ሮሉን ነው። ምን አይነት ሮል ነበረው በቀደመው ኪዳን? በተለይ ብሉይ ኪዳንን እጥብ አድርገን ከጨረስን በኋላ ነው አዲስ ኪዳን ላይ የምንመጣው፣ ሙሉ እውቀት እንዲኖረን ማለት ነው። ምን አይነት ሮል ነበረው? ምን ይሰራ ነበር? ምን ያደርግ ነበር የሚለውን ነገር ደግሞ አብረን እናያለን። የመጀመሪያው መጽሐፍ ቅዱስ ስለ መንፈስ ቅዱስ የሚመሰክርልን ነገር ፈጣሪ ነው ብሎ ነው የሚነግረን። ይሄንን በዘፍጥረት መጽሐፍ ከዘፍጥረት ምንጀምር ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውኃ ላይ ምን ሆኖ ነበር ይላል? ሰፍፎ ነበር ይላል። ወይም ኦቨርሻዶ አድርጎት ነበረ። ያ ማለት ምን ማለት ነው? አንዳንድ ትርጓሜዎች እንደዚህ የሚል ትርጉም ይሰጡታል። ለምሳሌ ከተሞች አካባቢ አይታችሁ ከሆነ በጣም ትልልቅና ረጅም ህንፃ ሲሰራ ህንፃውን ከስር እያስዋቡት እየሰሩት፣ ግን ህንፃውን በትልቅ እንትን ይሸፍኑታል እንዳይታይ ማለት ነው። ይሸፍኑትና ከውስጥ ምን የማድረጉን ስራ ነው የሚሰሩት? የፊኒሽንግ ስራውን ይሰሩና መጨረሻ ላይ ሲጨርሱ ሰርፕራይዝ ያደርጉናል ማለት ነው። ልክ እንደዛ እግዚአብሔር የፍጥረትን ስራ ሲሰራ የእግዚአብሔር መንፈስ ምን አድርጎ ነበር ይላል? ሰፍፎ ነበር ሲል ኦቨርሻዶ አድርጎታል፣ ሸፍኖታል። መሸፈን ብቻ አይደለም፣ ለዛ ለተፈጠረው ፍጥረት ምንን እየሰጠው ነበረ ማለት ነው? ፊኒሽንግ እየሰጠው። ክብር ለጌታ ይሁን። ውበት እየሰጠው ነበር ማለት ነው። ይሄንን የሚመሰክርልን ደግሞ ማን ነው መሰላችሁ? መዝሙር 104 ቁጥር 30 ነው። መዝሙር 104 ቁጥር 30 ላይ እንደዚህ የሚል ቃል እናገኛለን። ቁጥር 30 መንፈስህን ትልካለህ ይፈጠራሉ፣ የምድርንም ፊት ምን ታደርጋለህ ይላል? ታድሳለህ ይላል። እኔ በጣም ነው የሚያዝነው። ብዙ ጊዜ ስለ መንፈስ ቅዱስ ስናስብ ኤሌክትሪክ ይመስለናል አይደል? የሆነ ኤሌክትሪክ ነው የሚመስለን። ልሳን አናግሮ ብቻ የሚተው አይነት ነው መስለን። የተወሰኑ አንዳንድ ናቸው ብለን ስለሱ የምንገልጻቸው እንቅስቃሴዎች ሲኖሩ በቃ ማን አለ ማለት ነው፣ እንደዛ ብለን እናስባለን። ግን እሱ ፈጣሪ ነው። ክብር ለጌታ ይሁን። እሱ ምንድን ነው? ፈጣሪ ነው። ይሄንን ነው ቃሉ የሚመሰክርልን። ኢዮብ 26 ላይ ይህንኑ ስናገር እንደዚህ የሚል ቃል እናገኛለን። ኢዮብ 26 ቁጥር 13 ላይ በመንፈሱ ሰማያት ውበትን አገኙ፣ እጁም በራሪውን እባብ ምን ያደርግ ይችላል? ወጋ ይችላል። በማ መንፈስ ነው ሰማያት ውበትን ያገኙት? በእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ ሰማያት ውበትን አገኙ። ያን ብቻ አይደለም የሚለን ምዕራፍ 27 ቁጥር 3 ላይ ደግሞ እንደዚህ ይላል፣ እስትንፋሴ በእኔ ውስጥ የእግዚአብሔርን መንፈስ በአፍንጫዬ ውስጥ ገና ሳለ ይላል። ይሄ እንደውም እዛ ገና አዳምን ሲፈጥረውን ጭምር ይታያል አይደለ? እግዚአብሔር የሕይወትን እስትንፋስ እፍ እስካለበት ሰዓት ድረስ አዳም በድን ነው። ሕይወትን ያገኘው ከማን ነው? ከመንፈስ ቅዱስ ነው።
ከሱ ነው ያገኘው። ይሄው ኢዮብ ራሱ 33:4 ላይ እንደዚህ ይላል። ጭራሽ ሆኖ በግልጽ ማለት ነው። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ምንን ሰጠኝ? አቤት አቤት፣ ሕይወትን ሰጠኝ ይላል። መንፈስ ቅዱስ ምን አደረገኝ ነው የሚለው? ፈጠረኝ፣ ፈጥሮኛል። ፈጣሪ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ ማለት እንድንችል እግዚአብሔር ይርዳል። ለምን መሰላችሁ? ምናልባት በሚመጡት ጊዜያቶች ላይ እናያለን አስደንጋጭ ነገሮችን በቤተ ክርስቲያን ታሪክ ውስጥ። ይኸውላችሁ መንፈስ ቅዱስ እግዚአብሔር ነው ለማለት ቤተ ክርስቲያን 280 ዓመት ነው የፈጀባት። ከሐዋርያቱ ሕልፈት በኋላ ለ281 ዓመት ቤተ ክርስቲያን በድፍረት መንፈስ ቅዱስ እግዚአብሔር ነው አላለች። ምን አይነት መጽሐፍ ሲያነቡ እንደቆዩ አላውቅም። 281 ላይ ማለት 381 ላይ ነው በሁለተኛው የቤተ ክርስቲያን ጉባኤ ለመጀመሪያ ጊዜ ቤተ ክርስቲያን ከብዙ ክርክር በኋላ የመንፈስ ቅዱስን መለኮትነት ቃሉ ላይ ሆና ለማወጅ የቻለችው። ስለዚህ የኛ ሕዝብ ግር ብለው አይደንቀኝም ማለት ነው። በጣም የሚቀርቡት ራሱ ኮንፊውዝድ ሆነው ነበር። እና ዛሬም አሁን ስለ አምላክነቱ ስናገራችሁ ድክም እያላችሁ ነው። ስለ ልሳን ብናገራችሁ ግን እንደሚጮሁ እርግጠኛ ነኝ። ለምን? በአብዛኛው እሱን ነው የለመዳችሁት። ይሄ ትምህርት ግን እንደዛ አይደለም። እጅግ በጣም ከላቀ ነገር እንመጣለን። ልሳንም ያናግራል፣ ግን እሱ ከዛ በላይ ነው። ግልጽ ነው። እሱ ምንድን ነው? ፈጣሪ ነው። ክብር ለጌታ ይሁን። ፈጣሪ ነው በሉኝ እስኪ። መንፈስ ቅዱስ ምንድን ነው? ፈጣሪ ነው። እና አንዳንድ ጸሎት ቦታ ላይ ሲሰማ የሚደነግጣቸው አሉ። እየጸለዩ ያዙታል። ማንን? መንፈስ ቅዱስንና እለፍ ይሉታል ማለት እና መንፈስ ቅዱስ እለፍ ስሉ እኔ ለሁለት ነው ስንጥቅ የሚለው። ለምን? ማን ያዘዋል? እሱ ማን ነው የሚያዘው? እሱ ማንም ሊያዘው ከፈቀደ ያልፋል፣ ከፈቀደ አያልፍም። ደግሞ እኛንም አስፈቅዶ አይሰራም። እንደፈቀደ ነው የሚሰራው። አሜን። ለምን? እሱ ምን ስለሆነ እና ፈጣሪ ስለሆነ ትንሽ ፍርሃት ይኖራል። የምንጠቀመው ጸሎት ላይ ለምንጠቀመው ቃል ራሱ እለፍ ብላችሁ የጸላችሁ ሰዎች ካላችሁ እንደኔ ንስሐ ግቡ። አሜን አትሉ? እለፍ አይባልም። እናንተ የተኛው ጉምሩክ የሥራ ኃላፊ ኖራችሁ አላውቅም። ሁለተኛ በቀደመው ኪዳን ውስጥ ዝርዝር ስራውን ስናይ ጥበብን ዕውቀትን ይሰጥ ነበር። አሁን ፈጣሪ ብቻ ሳይሆን ለባሪያዎቹ እጅግ ቅርብና የሚያስፈልጋቸውን ነገር የሚሰጥ ነው መንፈስ ቅዱስ። ሩቅ አይደለም፣ ሩቅ አይደለም፣ ቅርብ ነው። ለምሳሌ ለማን ምንን ሰጠ ብንል የመጀመሪያ ከጥበብ ከእውቀት ጋር የምናገኘው ዮሴፍን ነው። ዘፍጥረት መጽሐፍ ምዕራፍ 41 ቁጥር 38 በተለይ ከ37 ጀምሮ ብናነበው ጥሩ ነው። ምዕራፍ 41 ከቁጥር 38 ከቁጥር 37 ጀምሮ ላንብብ። ነገሩ በፈርዖንና በሌሎች ፊት መልካም ሆነ። ፈርዖንም ሎሎችን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለን? የማ መንፈስ ያለበት? የእግዚአብሔር መንፈስ። አያችሁ፣ ግብፅን ከሞላ ምድረ አዳም ሁሉ ዮሴፍን የሚለየው ይሄ ነው። ምን እዛ ግብፅ ውስጥ ካሉ ብቻ አይደለም፣ ከወንድሞቹ መካከልም በዚህ ነው የሚለየው። የማ መንፈስ ያደረበት ነው?
የእግዚአብሔር መንፈስ ያደረበት ስለሆነ መጪውን ዘመን ያሳየው ነበር ለፈርዖን። መንፈስ ቅዱስ በጥበብና በእውቀት ሞልቶት ነበር። ለዚህ ነው ፈርዖን ራሱ መሰከረ። ቁጥር 39 ላይ ፈርዖንም ዮሴፍን አለው እንዳንተ ያለ ብልህ አዋቂ ሰው የለም፣ እግዚአብሔር ሁሉን ነገር ገልጦልሃል አለው። አሁን እሱ ዮሴፍ ራሱ ብሎ አይደለም እኮ ተሞልቻለሁ፣ እኛ አሁን እንደምንለው ሞልቶኛል፣ ልፈስ ነው፣ የሆነ ዕቃ ይዛችሁ ቅረቡ እኛ እንደምንለው አይደለም። ምስክርነቱን የሰጠው ማን ነው? ማን ነው? ፈርዖን ነው። አይቶ ማለት ነው። አይቶ በውኑ የእግዚአብሔር መንፈስ ያደረበት እንደ ዮሴፍ አይነት ሰው አለ እንዳለ። ለምን ሲል እግዚአብሔር በነገር ሁሉ ጥበብና እውቀትን ምስጢርን ሁሉ ምን አድርጎልሃል? ገልጦልሃል። የአሕዛብ ንጉሥ ምስክርነት እኮ ነው እንጂ ዮሴፍ ተነስቶ ስለፎከረ አይደለም። ግን የአሕዛብ ንጉሥ መሰከረ። ሞልቶት ነበር፣ ሞልቶት ነበር። ይሄን ቃሉ ነው የሚመሰክርልን፣ ቃሉን ነው የሚመሰክርልን። ከዛ ቀጥሎ የምናገኛቸው ሰዎች አሉ። ለምሳሌ የዘጸአት መጽሐፍ ከዘፍጥረት ቀጥሎ የዘጸአት መጽሐፍ ምዕራፍ 31 ላይ በቀደምም ቄስ ዳኜ ያስተማረን ክፍል ነው። እዛ ላይ ምንድን ነው የሚለን? 31 ቁጥር 3 ወይንም 31 ከቁጥር 1 ጀምሮ ላንብብ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሆነ የኡር ልጅ ባሲኤልን በስሙ ምን አድርጌአለሁ? ጠርቼዋለሁ። በሥራ ሁሉ ብልሃትን፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ምን አደረኩበት ይላል? ሞላሁበት ይላል። አሁን ይኸው ባሲኤልና የእሱ ጓደኛ አይደለም መስበክም አይደለም ማስተማሪም አይደለም። እግዚአብሔር ባረካቸው በውድ ወርቅ ስራ ነው። አሜን አትሉ? በውድ ወርቅ እኮ ነው ነገሩ፣ ውድ ወርቅ ነው። ለምን? እግዚአብሔር ለሙሴ ያሳየው ነገር አለ። በተራራው ላይ ጠራውና ቤተ መቅደሱ ማለት በተለይ መገናኛ ድንኳን ውስጥ ያሉ ለእግዚአብሔር አገልግሎት ሊውሉ የሚችሉ ዕቃዎችን አሳይቶታል። በዚህ ትሰራለህ ብሎታል ለሙሴ። ተራራው ላይ ባየኸው ምሳሌ መሰረት ለመስራት ተጠንቀቅ ብሎታል ለሙሴ። ያንን እግዚአብሔር ለሙሴ ያሳየውን ዲዛይን ቀጥታ አምጥተው ቅርጻ ቅርጹን፣ እንጨቱን፣ ልብሱን፣ የተለያየ ነገሩን አገጣጥሞ መስራት የሚችሉት እነማን ናቸው? እነ ባሲኤል ናቸው። ስለዚህ እግዚአብሔር እንደዚህ ያለ በስም ጠርቼዋለሁ። ማንን? ባሲኤልን። ምዕራፍ 36 ላይ እንደዚህ ነው የሚለው። ዘጸአት 36 ላይ ለመቅደስ መገልገያ ሥራ ሁሉ ያድርጉ ዘንድ እንዲያውቁ እግዚአብሔር ጥበብና ማስተዋልን የሰጣቸው ባሲኤልና ኤልያብ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ይላል። እግዚአብሔርም ማለት ሙሴም ባሲኤልና ኤልያብን እግዚአብሔር በጥበብ በልቡ ጥበብን ያደረገለት በልብ ጥበበኛ ሰው ሁሉ ስራውን ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ወይንም ያነሳሳውን ሁሉ ጠራቸው ይላል። ያን ለማድረግ እንኳን እግዚአብሔር ምን ሞልቷቸው ነበረ? ጥበብና ዕውቀትን መንፈስ ቅዱስን ሞልቷቸው ነበር። መንፈስ ቅዱስ ይሄን ያደርግ ነበር። የእግዚአብሔር ቤት እንዴት መሰራት እንዳለበት ይሰጣቸዋል። እና አንዳንድ ሰዎች የተለየ የኢንጂነሪንግ ዕውቀት ሊሞላቸው ይችላል ማለት ነው። ዛሬ ስንቀይረው የተለየ የአርኪቴክት ዕውቀት ይሰጣቸዋል ማለት ነው። የተለየ የፋሽን ልብሶች ዲዛይን ሊሰጣቸው ይችላል ማለት ነው። ስለዚህ የእግዚአብሔር መንፈስን አጥረን እዚህ አደባባይ ውስጥ ብቻ አይደለም እናስቀምጠው ማለት ነው። ከቤተ ክርስቲያን ውጭ እንደ ዮሴፍ ለአንዳንዱ ለመንግስታት በሚሰጡት ምክር አቅጣጫን በማመልከት የመፍትሄ ሰው ያደርጋቸዋል በቤተ መንግስት። ለአንዳንዱ የእንጨት ስራ ልክ ያንን ሊሰጥ ይችላል ማለት ነው። ይሄ አንድ ወርቅ ልክ ደዎች
አንችልም። እንደዚህ ብለን ተነስተን ሚዲያው ላይ ያለው ከምን ቃሉ ነው የሚያሳያችሁ። ከቃሉ ምንም አይነት የነገረ መለኮት ትንታኔ የሌለበት ጥሬ ቃሉ ነው ያሳየው። ልንክደው አንችልም። በጣም የሚገርመው ሌላኛው ሰው ዳንኤል ነው። ከጥበብ ከእውቀት ጋር ተያይዞ ዳንኤልን እናገኘዋለን። ትንቢተ ዳንኤል ምዕራፍ 5 ቁጥር 12 ምንድን ነው የሚለው? ቁጥር 11 ጀምሮ ደስ የሚል ቃል የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ጥበብና ማስተዋል እውቀት ተገኘበት። በአባቴ ንጉሥ ናቡከደነፆር የሕልም ተርጓሚዎች፣ የአስማተኞች፣ የከላውዳውያን የቃላተኞች አለቃ አደረገው። መልካም መንፈስ እውቀትን፣ ማስተዋልን፣ ሕልምን መተርጎም፣ እንቆቅልሽ የተቋጠረው መፍታት ንጉሥ ስሙ ብልጣሶር ብሎ በሰየመው በማዘን ተገኝቷል። በዳንኤል ዘንድ ተገኝቷል። ይሄ ሰውዬ መደብር ነው። ክብር ለጌታ ይሁን። መደብር ነው የብዙ ነገሮች ማለት ነው። ተጠቅቆ ነው የተቀመጠው። ምን አለው ውስጡ? አንደኛው ከውጭ የሚመሰከርለት የአማልክት መንፈስ አለበት ነው። የአማልክት መንፈስ ያለበት ዳንኤል የሚባል ሰው በምን ውስጥ አለ? በግዛት ውስጥ አለና አይጭነቂ አለ። አይጭነቂ፣ መፍትሄ ከሱ ዘንድ አይጠፋም። እሱ ጋር ያለው ነገር ምንድን ነው? መልካም መንፈስ፣ እውቀት፣ ማስተዋል፣ ሕልምን መተርጎም፣ እንቆቅልሽ መግለጥ፣ የተቋጠረውን መፍታት። ይሄ ሁሉ ማጋ ነው ያለው? ዳንኤል ጋር በሉ። ማን ነው የሞላው? መንፈስ ቅዱስ። መንፈስ ቅዱስ ዳኒ ጋር ይሄን ሁሉ አስቀምጧል። ዳኒ እዚህ ጋር ይታየኛል። ይሄኛው የአዲስ ከተማ ዳኒ ነው ማለት ነው። አያችሁ፣ ሶስት ነገሮችን ነው ከሮል አንጻር እያየን ያለ ነው። አንደኛ ፈጣሪ ነበር ብለናል። ሁለተኛ ጥበብን ይሰጣቸው ነበር አይደለ? ማላይ ዮሴፍን አነሳን፣ ነባሴልን አነሳን፣ ዳኒን አነሳን። ሶስተኛ ኢምፓወርመንት ነው፣ ኃይልን ማልበስ። አሁን ዛሬ ጌታ ሆይ በመንፈሴ ኃይልህን አልብሰኝ ብለን እንድንጸልይ የሚያደርገን ነገር ያለበሳቸው ሰዎች በቃሉ ስላሉ ነው። ቃሉ የሚመሰክረውን ነው የምናደርገው እንጂ ከቃሉ ውጭ ምን የምናደርገው ነገር የለም። ለምሳሌ በዚህ ረገድ የቀደመው ኪዳን የሚመሰክርን የመጀመሪያው ኢያሱን ነው። ዘሁልቆ ምዕራፍ 27 ቁጥር 18 ላይ ዘሁልቆ ምዕራፍ 27 ቁጥር 18 ላይ እንደዚህ ይላል እግዚአብሔር ቃል። እግዚአብሔርም ሙሴን አለው ይላል፣ መንፈሴ ያለበትን ሰው የነዌ ልጅ ኢያሱን ወስደህ እጅህን በላዩ ምን አድርግበት? ጫንበት። በካህኑ በአልዓዛር በማኅበሩ ሁሉ ፊት አቁመው፣ እነርሱም እያዩ እዘዘው። የእስራኤል ልጆች ማኅበር ሁሉ እንዲታዘዙ ከክብርህ አኑርበት። በካህኑ በአልዓዛር ፊት ይቁም። እርሱም በእግዚአብሔር ፊት በኡሪም ፍርድን ይጠይቅለት። እርሱ ከእርሱ ጋር የእስራኤል ልጆች ማኅበር ሁሉ በቃሉ ይውጡ፣ በቃሉ ደግሞ ምን ያርጉ? ይግቡ። ሙሴም እግዚአብሔር እንዳዘዘው አደረገ። ኢያሱን ወስዶ በካህኑ በአልዓዛር በማኅበሩ ፊት ለፊት አቆመው። እግዚአብሔርም በሙሴ እንደተናገረው እጁን በላዩ ጫነበት፣ አዘዘው ይላል። ልዩ መንፈስ ነበረበት። በተለይ እሱና ካሌብ ማለት ነው። ታናሽ ነው ግን ፓወር አደረገው።
ዛሬ እንድንራብ እንድንጠማ የሚያደርገን አይደለም። አሁን ሲዝኑ ሆኖ ማለት ነው። ይሄ ቅድም እንዳልኳችሁ ይሄ ወቅቱ ራሱ ከክርስቶስ መምጣት ከቤተ ክርስቲያን መተከል ከመንፈስ ቅዱስ መውረድ አንስቶ ክርስቶስ ዳግም ቤተ ክርስቲያንን እስኪወስዳት ድረስ ያለው ሲዝኑ ራሱ የመንፈስ ቅዱስ ሲዝን ነው። አይደለም ሲዝኑ ሆኖ በቀደመው ኪዳን እንኳን ባሪያዎችን ኢምፓወር ያደርግ ነበር ኢያሱ። ቀጥሎ በመሳፍንት መጽሐፍ ውስጥ የምናገኛቸው ሰዎች ነው። መሳፍንት መጽሐፍ ምዕራፍ 3 ላይ ቁጥር 10 ከቁጥር 9 ጀምሮ ላንብብላችሁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔር የሚያድናቸውን አዳኝ የካሌብን ታናሽ ወንድም የቄኔዝ ልጅ ጎቶልያምን አስነሳላቸው። የእግዚአብሔርን መንፈስ በእርሱ ላይ መጣ፣ በእስራኤልም ላይ ይፈርድ ነበረ ይላል። ለሰልፍ ወጣ፣ እግዚአብሔርም የሜሶጶጣሚያን ንጉሥ በእጁ አሳልፎ እንደሰጠው ይሄ ቃል ይናገራል ማለት ነው። አሁን ይሄ በተለይ በደንብ የምናየው ነው። እስራኤል በተለይ በመሳፍንቱ ዘመን ኃጢአት ይሰራሉ፣ ይወድቃሉ፣ ከሱ ይርቃሉ። ጠላቶቻቸው መጥተው ያስጨንቃቸዋል፣ ይጮሃሉ። እግዚአብሔር ደግሞ ምን ያስነሳል? መሳፍንት ያስነሳል፣ መሲህ ያስነሳል። በዚሁ መጽሐፍ ውስጥ ምዕራፍ 13 ቁጥር 25፣ ምዕራፍ 14 ቁጥር 6፣ ቁጥር 19፣ ምዕራፍ 15 ቁጥር 14 የምናገኘው ሳምሶንን ነው። የእግዚአብሔር መንፈስ በዛ በኤሽታኦል ሸለቆ ምን አደረገው ነበር ይላል። እችንም አትረሷትም። በተለይ ድሮ አድሜ ይጠቅሳት ነበር ጸሎት ላይ ያነቃቃው ነበር ይላል። አንዴ እጁ ስታሰር፣ አንዴ የሆነ ነገር ሲሆን የእግዚአብሔር መንፈስ በኃይል ይመጣበታል። ማድረግ ያለበትን ነገር ያደርጋል። ቃሉ ይመሰክራል። ቀጥሎ የምናገኘው ሰው ሳኦልን ነው። ሳኦልን በአንደኛ ሳሙኤል ምዕራፍ 10 ቁጥር 6 ላይ ቁጥር 10 ላይ ምዕራፍ 11 ቁጥር 6 ላይ ያን የጠፉትን አህዮች ሊፈልግ በሄደ ጊዜ ሳሙኤል አግኝቶ ከቀባው በኋላ በመንገድ ሲመለስ ምን ሊገጥመው እንደሚችል የነቢያትን ጉባኤ እንደሚያገኝና ልቡ እንደሚቀየር ነገረው። ከሱ አለፍ ባለ ሰዓት ነው እግዚአብሔር መንፈስ በኃይል መጣበት ይላል። ክብር ለጌታ ይሁን። ይህን ቃሉ ይመሰክራል። ሌላ ሐሳብ ዳዊት አንዱ በመንፈስ ቅዱስ ኢምፓወር የተደረገ ሰው ነው። ምዕራፍ 16 አንደኛ ሳሙኤል ምዕራፍ 16 ቁጥር 13 እንደዚህ ይላል። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርን መንፈስ ከዛን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ ይላል። በወንድሞቹ መካከል ብላቴና ነው፣ ታናሽ ነው። ግን ልዩነቱን ያመጣው ማን ነው? መንፈስ ቅዱስ ነው። ተቀባ። ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል መጣበት ይላል። ከሱ በፊት የተቀባው ሳኦል ከእግዚአብሔር ሐሳብና ፈቃድ ስለራቀ ክፉ መንፈስ መጥቶ ሲያስጨንቀው የሚጠራው ማን ነው? ዳዊት ነው። ይጠራል፣ ይዘምራል። ያን ክፉ መንፈስ ይርቀው ነበረ፣ ሰላምን ያገኝ ነበር ይላል። ለአንድ ግለሰብ ሰላም ከመስጠት አልፎ ዳዊት ደሆል እስራኤልን አሳርፏል። ለዚህ ነው መዝሙር 89ም ስለሱ ሲመሰክር ባሪያዬን ዳዊትን አገኘሁት፣ ቅዱስን ዘይት ምን አረኩት? ቀባሁት። እጄ ትረዳዋለች፣ ቀኜ ደግሞ ምን ታደርገዋለች? ታጸናዋለች ይላል። አንዱ ዳዊትን እናገኘዋለን ማለት ነው ከኢምፓወርመንት አኳያ። ሌላው የምናገኘው ዘሩባቤልን ነው። ዘካርያስ ትንቢተ ዘካርያስ ምዕራፍ 4 ቁጥር 6 ላይ በኃይልና በብርታት አይደለም በምን እንጂ በመንፈስ እንጂ። አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምን ትሆናለህ? ደልዳላ ሜዳ ትሆናለህ። ክብር ለጌታ ይሁን። አዎ ይሄ በተለይ ያንን ምዕራፍ በደንብ እዩት።
የዘሩባቤል ልጆች የጀመሩት ነገር አለ፣ እየሰራ ነው፣ እየተጋ ነው። ግን ከጠላቶቹ ማስፈራራት የተነሳ እየደከመ መጣ፣ የመጨረስ አቅምን አጣ። እግዚአብሔር መጣና አንተ በኃይልና በብርታት ታግለ ሊሆን ይችላል፣ ነገሩ በስጋ ትግል ልጨርሰው አትችልም። ነገር ግን ማን ያስጨርሳል? መንፈስ ቅዱስ። ስለዚህ የመጨረስን አቅም ይሰጣል አለ። እነዚህ ሰዎች በቀደመው ኪዳን ውስጥ በቀጥታ እግዚአብሔር በመንፈስ ቅዱስ አማካኝነት ኢምፓወር ያደረጋቸው ሰዎች ናቸው። ጥቂት ደቂቃ ተናግሬ ያበቃለሁ። ምናልባት መጪው ሳምንት ላይ ስንመጣ ሰዓታችንን በደንብ አሬንጅ አድርገን እንመጣለን። አንዳንድ ሰው እየጸለየ ይታየኛል። እየጸለዩ ነውና ምን አይነት ራእይ እንዳዩ ከዚህ ትምህርት በኋላ ይነግሩናል ማለት ነው። ምናልባት መንፈስ ቅዱስ አይናቸውን ከፍቶ አንዳች ነገር እያሳያቸው ሊሆን ይችላል። ክብር ለጌታ ይሁን። ስታጠገባቸው ያለውን ሰው በደንብ ይቱና በጋራ እንጂ በግል አትጸልይ በሉት። ሌላው የሚያሳየን ነገር ከመሲሁ አገልግሎት አያችሁ፣ ሮሉ ከፍጥረት አኳያ አየን። ፈጣሪ ነው። ከዛ የተለያዩ ዊዝደም ይሰጥ ነበረ አየን። ኢምፓወር ያደርግ ነበረ አየን። በአራተኛ ደረጃ ሮሉን የሚያሳየን ከመሲሁ አገልግሎት ጋር በተለይ ኢሳያስ በዚህ ረገድ እጅግ በጣም የጠለቁ ትንቢቶችን ይናገር ነበር። ለምሳሌ ኢሳያስ መጽሐፍ ትንቢተ ኢሳያስ ምዕራፍ 11 ላይ እንደዚህ የሚል ቃል እናገኛለን። ከቁጥር 1 ጀምሮ ከእሴይ ግንድ በትር ይወጣል፣ ከስሩ ቁጥቋጦ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበት። እግዚአብሔርን በመፍራት ደስታውን ያያል። ዓይን እንደሚታይ አይፈርድም፣ ጆሮ እንደሚሰማ ምን አያደርግም ይላል፣ አይበይንም ይላል። በስኛው ቦታ ላይ ይሄን ከተናገረ በኋላ 61ኛው ምዕራፍ ላይ ደግሞ ምስክርነት ሲሰጥ እናያለን። የጌታ የእግዚአብሔር መንፈስ በማ ላይ ነው? ይሄን የሚናገረው መሲሁ ራሱ ነው። ስለዚህ የመሲሁን አገልግሎት ልዩ የሚያደርገው ምንድን ነው? የመሲሁን አገልግሎት ልዩ የሚያደርገው ከመንፈስ ቅዱስ ጋር እጅግ በጣም የተቆራኘ ነው። በላዩ ላይ የተቀመጡ የተለያዩ ነገሮችን እናያለን። ጥበብ አለ፣ ማስተዋል አለ፣ ምክር አለ፣ ኃይል አለ፣ ዕውቀት አለ፣ እግዚአብሔርን መፍራት አለ። ይሄን ሁሉ የሞላው ማን ነው? መንፈስ ቅዱስ ነው። 61ኛው ምዕራፍ ላይ ሄዶ ግን በቀደምም ይሄ የተነሳ ነገር ነው። እንደዚህ ይላል፣ የጌታ እግዚአብሔር መንፈስ በማ ላይ ነው? በእኔ ላይ ነው። ይሄ በተለይ ወደ ቅፍርናሆም በገባ ጊዜ ሉቃስ 4 ቁጥር 16 ጀምሮ ጌታ ኢየሱስ ይሄንን ጥቅልል ካነበበ በኋላ በጆሮአቸው ይሄ ተፈጸመ ያለበት ክፍል ነው። ስለዚህ የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረን ይጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ቀብቶኛል፣ የተወደደችውን የጌታን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ እያለ ይቀጥላል። አንድ ጥያቄ ልጠይቃችሁ። የመሲሁ አገልግሎት ኢፌክቲቭ የሆነው ለምንድን ነው? የኢየሱስ አገልግሎት ውጤታማ የሆነው ለምንድን ነው? ከመንፈስ ቅዱስ ጋር ያለው አታችመንት ነው። ከመንፈስ ቅዱስ ጋር ከመጸነሱ ጀምሮ እኮ ነው። እሱም በተለይ ኔክስት ዊክ ላይ እናያለን። ሲጸነስም በመንፈስ ነው የተጸነሰው። ካደገ በኋላ እያንዳንዱ የአገልግሎቱ ምሪት በመንፈስ ቅዱስ ነው። መሳዊ አገልግሎቱን እንኳን ሲጀምር ሰማይ ተተርትሮ ያን የአብ ምስክርነት እየሰማ መንፈስ ቅዱስ በአምሳለ ርግብ እየወረደበት፣ ወደ ምድረ በዳም ሲሄድ መንፈስ ቅዱስ እየመራው፣
ከምድረ በዳም ተመልሶ ከመጣ በኋላ ወደ ገሊላ መጥቶ ራሱ በመንፈስ ተመርቶ ወደ ምኩራብ ገባ ይላል። each and every activity ከመንፈስ ቅዱስ ጋር አጋንንት ሲያወጣ እንኳን በማመንፈስ ነው የሚያወጣ እና አጋንንትን በአጋንንት አለቃ ያወጣል ስላቸው እንደዛ አላቸው። ተው አላቸው። ተው አጋንንት በአጋንንት አለቃ የሚወጣ ከሆነ እርስ በርሱ ምን ሆኗል ማለት ነው? ተከፋፍሏል ማለት ነው። እርስ በርሱ የተከፋፈለ መንግስት ቤትም ምን ሊሆን አይችልም። ነገር ግን እኔ በእግዚአብሔር ጣት በእግዚአብሔር መንፈስ አጋንንትን የሚያወጣ ከሆነ እግዚአብሔር መንግስት ቀርባለች ማለት ነው። ክብር ለጌታ ይሁን። በዛ ነው ያወጣው። ራሱ ከመቃብር እንኳን ያስነሳው መንፈስ ቅዱስ ነው። ጳውሎስ በሮሜ መጽሐፍ ምዕራፍ 8 ላይ የመሰከረልን ይሄ ነው። የሱን ስጋ አርጎ ያነሳው መንፈስ ቅዱስ ነው። ትንሣኤ የሰጠው ማለት ነው። ስለዚህ የሱ ያንዳንዱ ህይወት እንጂ አሁን ችግሩ እኛ ጋር ምንድነው? በዳግም ልደት ስንጠመቅ በመንፈስ ቅዱስ ተጠምቀናል። ከዋና ከመንፈስ ዳግም ስንወለድ በቅዱስ ጥምቀት ዳግም ስንወለድ አዎ አግኝተናል። በመንፈስ ቅዱስ ተጠምቀናል። ከዳግም ልደታችን ጋር ሊፋታ የማይችል ስለሆነ አግኝተናል። ግን ዳግም የወለደን መንፈስ ችግሩ ምን አደረገን? እንደ ኢየሱስ እሱ በመንፈስ ቅዱስ ተወለደ። እያንዳንዱ ምሪት ሁሉ በምን ነበረ? እኛ ዳግም ተወለድን በመንፈስ ቅዱስ። ቀጥሎ መንፈስ ቅዱስን የምንፈልገው የቱ ጋር ነው? የአገልግሎት ያለን ቀን ማይኩን ስንይዝ ነው። ናና ጉባኤውን ምን አርግ ተቆጣጠር እንለዋለን። ከጉባኤው ውጭ ያለ ህይወታችንስ እኛ እንቆጣጠረዋለን። ለዚህ ነው የኛ ህይወት የከሸፈ የሆነው ማለት ነው። እግዚአብሔር አሁን ሚዛን የሌለው ክርስትና በኢትዮጵያ ምድር ላይ ምናየው ይሄ ነው። ዳግም የወለደን መንፈስ ቅዱስ ኑሯችንን አለመግዛቱ፣ ምልልሳችንን አለመግዛቱ ነው። ምንፈልገው አገልግሎት ጋር ማይክ ስንይዝ ና እስቲ ተቆጣጠር እንለዋለን። እሱ ደግሞ በህግ አምላክ ከአገልግሎት በፊት ያልሰጠኝ ህይወት ላይ መድረክ ላይ መጥቼ ልቆጣጠር። ስለዚህ ይኸውላችሁ ዳግም የወለደን መንፈስ ኑሯችን ውስጥም ትዳራችን ውስጥም ስራ ቦታችን ያንዳንዱ እንቅስቃሴያችንን ኮንትሮል ያደርጋል። ክብር ለጌታ ይሁን እንጂ ይኸውላችሁ ከዚህ ሜንታሊቲ የተነሳ ነው እሱ በውስጣችን የሚያድር ነው። ባይዘዌ መንፈስ ቅዱስ በእኛ ውስጥ አድሯል። ተመላላሽ አይደለም። ታውቃላችሁ እኛም ይመስለን የሆነ ሰዓት ላይ መጥቶ እዚህ ያደረ የሆነ ሰዓት ደግሞ የትም ይሆን ሰማይ የሚሆን ይመስለናል። ተመላለስ በዚህ ጉባኤ ጥሩ ነው ረሃቡ፣ ግን እሱ ተመላላሽ አይደለም። በውስጣችን ለዘላለም ነው የሚያድረው። ለዛሬ እዚህ ላይ እናበቃለን ማለት ነው። ምንድነው ዘን የምንሄደው? መንፈስ ቅዱስ ማን ነው? ምን አይነት መገለጫ ነበረው? 6 ነገሮችን አንስተናል። የጌታ እግዚአብሔር መንፈስ ተብሏል። ቅዱስ መንፈስ ተብሏል። መንፈሲ ተብሏል። የሕያው አምላክ እስትንፋስ ተብሏል ወዘተ። ምን አይነት ሮል ነበረው? ፈጣሪ ነበረ፣ ፈጥሯል። ባይዘዌ ድሮ ብቻ አይደለም ዛሬም ይፈጥራል አይደለ? ዳግም ልደትን በመስጠት ይፈጥራል ዛሬ። የተለያየ ጥበብ ዕውቀትን ይሰጥ ነበረ። ለነማን? የጠቀስናቸው ሰዎች። ኤምፓወር ያደርግ ነበረ የጠቀስናቸው ሰዎች። በልዩነት ደግሞ የመሲሁን ሕይወት አነሳ። በሚቀጥለው ሳምንት በቀደሙት ነቢያት ላይ ከነበረው የትንቢት አገልግሎትና ስለ መጪው ዘመን ተስፋ በተለይ እስካቶሎጂካል ፕሮሚስ ሆኖ በኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ላይ ተጠቀሰውን አብረን እናያለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ዛሬ የሚጠይቃችሁ ይሄ ነው ማለት ነው። አንድ ነገር ይዛችሁ እንድትሄዱ ነው የሚፈልገው።
አዎ እሱ ውስጥ ያለን ሁላችን ዳግም ተወልደናል። አባ አባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። ያ መንፈስ የት ነው ያለው? እኛ ጋር ነው ያለው። ግን ይገዛናል ወይ ነው ጥያቄ። ለሆነ አክቲቪቲ ነው የምንፈልገው ወይስ ህይወታችንን እንዲመራው ህይወታችንን እንዲገዛው የተኛው ነው የምንፈልገው የሚለውን ጥያቄ ይዘን እንሄዳለን። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ቆመን እንጸልያለን። ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ። ኃጢአቴ ተሽሮልኛል። ሃሌሉያ ዘምራለሁ ክብር ለስሙ። 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 ደስ የሚል የኢየሱስ መንፈስ ወደ ላይ ኃጢአቴ ተሽሮልኛል። ሃሌሉያ ዘምራለሁ ክብር ለስሙ። 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 ለመጨረሻ ጊዜ ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ። ኃጢአቴ ተፍቆልኛል። ሃሌሉያ ዘምራለሁ ክብር ለስሙ። 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 ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። እጆቻችንን ከፍ አድርገን እንጸልያለን። መንፈስ ቅዱስ አንተ እግዚአብሔር ነህ። አንተ እግዚአብሔር ነህ። አንተ ፍጥረትን ሁሉ የሚታየውን የማይታየውን ሁሉ ፈጥረሃል። ሃሌሉያ። በአንተ በመንፈስ ቅዱስ ሕይወትን አግኝተናል። አንተ ሕይወትን ሰጠህን። አንተ የሕይወት ሁሉ ምንጭ ነህ። አንተ የሕይወት ሁሉ ጌታ ነህ። ሃሌሉያ። ክብር ሁሉ ለስምህ ይሁን። አሳንሰን ኃይል ብቻ አድርገን አናይህም። ፈጣሪያችን ነህ። ፈጠርከን። አቤቱ ሰማይና ምድርን የሚታየውና የማይታየውን ብቻ ሳይሆን በኃጢአት ወድቀን ሳለ እንኳን ለአዲስ ልደት በሚሆን መታጠብ እንደገና ፈጠርከን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ጥበብና ዕውቀትን ለዮሴፍ፣ ለባሲኤል፣ ለነ ዳንኤል ሰጣቸው፣ ሞላቸው። አንተ የጥበብ የዕውቀት ሁሉ ጌታ ነህ። ዛሬም እንደቀደመው እንደ ፈቃዴ በእነሱ ሕይወት ያን ጥበብ ያን ዕውቀት እንዳበዛህ እነሱን እንደሞላቸው ለኖሩበት ዘመን ለኖሩበት መንግሥት
አቤቱ ለነበረን እንቆቅልሽና ጥያቄ መፍትሄ በውስጣቸው እንዳስቀምጥ ላለንበት ዘመን እንቆቅልሽ ላለንበት ዘመን ችግር መፍትሄ የሚሆን ጥበብና ዕውቀትን ማስተዋልን ቅዱስ መንፈስ ሆይ እንድትሞላን እንለምናለን። እንደሞላቸው በኃይል እነ ኢያሱን እነ ሳምሶንን እነ ዳዊትን እነ ዘሩባቤልን እንደሞላቸው አቤቱ አምላካችን ሆይ ፈቃድህን ለመፈጸምና ለማገልገል አንተን እየፈሩ ለመኖር እንደሞላቸው የእኛንም ሕይወት ደግመህ እንድትሞላ እጸልያለሁ። መንፈስ ቅዱስ ከአንተ ጋር መኖርን፣ ከአንተ ጋር መውጣትን፣ ከአንተ ጋር ማገልገልን ከኢየሱስ በላይ ያሳየን የለም። በሱ ሕይወት ውስጥ ከመጸነሱ አንስቶ እስከ ትንሣኤው ቀጥሎም በቤተ ክርስቲያን ሕይወት እንደሰራ በእኛም ሕይወት እንድትሰራ ሕይወታችንን ላንተ አሳልፈን እንሰጣለን። ጌታ ሆይ ጸልያለሁ፣ ይሄ ትምህርት ሰው ዝም ብሎ የሚሰማው ብቻ ሳይሆን ሜዲቴት እያደረገ እውነት ከቃል የመረመረ እየፈተሸ ሕይወቱንና ቀሪ ዘመኑን የሚያስተካክልበት እንዲሆን እጸልያለሁ። በቀጣይ ጊዜ የሚኖርን ትምህርት ሰዓት ባርክልን። ምሽቱን ሁሉ አንተ ተረከብ። ይህን ሁሉ በክርስቶስ ኢየሱስ ስም ጸለይ፣ አሜን። እግዚአብሔር